የቦምብ ፍንዳታና አስደንጋጭ ግርግር ተፈጠረ። ህወሓት የክልሉን ጊዜያዊ አስተዳደር በማፍረስና የፕሪቶሪያውን ስምምነት በመጣስ ወደ ክልሉ አስተዳደርነት ተመልሷል። በክልሉ ከባድና ብዙዎችን ያስፈራ አስደንጋጭ ሁኔታዎች ተፈጥረዋል። የህወሓት ሰራዊት ጦርነት ከፍቷል። የተለያዩ ከባባድ መሳሪያዎችንም የህወሓት ሰራዊት መታጠቁን ከትግራይ ክልል ሾልኮ የወጡ የመረጃ ምንጮቻችን ደርሰውናል። ህወሓት ስለ ትግራይ ከኔ ውጪ የፌዴራሉ መንግስትም ሆነ ሌላ አካል አይመለከተውም፣ ትግራይ ከኢትዮጵያ ከተገነጠለች ቆየች ሲል መልእክቱን አስተላልፏል። ከሌሎች ጎረቤት ሀገራት ጋር ህብረትን ፈጥረናል፣ ከመንገዳችን የሚያቆመን አንዳች አካል አይኖርም፣ ሁሉም ነገር በእጃችን ነው፣ ትግራይ ክልል ሳትሆን ሀገር ናት በማለት የህወሓት አመራሮች መግለጻቸው ተሰምቷል። ሰላም ጤና ይስጥልን፣ እንደምንቆያችሁ የተከበራችሁ አድማጭ ተመልካቾቻችን፣ በሰበርና አዳዲስ ጉዳዮች ከኢትዮ አድዋ በርከት ያሉ መረጃዎችን ወደ እናንተ ይዘን ቀርበናል። በቅድሚያም አርዕስቶቹን ህወሓት በክልሉ አስተዳደር ያለውን ከፍተኛ ጫና በመፍጠር ወደ ቀድሞ ስልጣኑ መመለሱን አስታውቋል። በዚህም በትግራይ ክልል ከባባድ ሁኔታዎች መፈጠራቸውን የሚገልጹ መረጃዎች ከክልሉ ሾልኮ እየወጡ ይገኛሉ። በዛሬው ዕለት በርካታ ተዋጊ ጀቶች በትግራይ ክልል ሰማይ ስር የቦምብ እሳት ለመጥፋት ሲያንዣብቡ ታይተዋል። በርካታ የመከላከያ ሰራዊት ወደ ትግራይ ክልል በዛሬው ዕለት መግባቱን የሚገልጹ መረጃዎች ሾልኮ ወጥተዋል። የጠቅላይ ሚኒስትሩ ጥብቅ ትዕዛዝ አስመልክቶ የጦር ጀነራሎቹ አስደንጋጭ ድርጊት ሊፈጽሙ ነው። በትግራይ ክልል ያንዣበበው ጦርነት ወደ ለየለት እውነታ ተቀይሯል። ኢታማዦር ሹም ጀነራል አበባው ታደሰም ስለ ህወሓት ያስተላለፈው መልእክት ብዙዎችን አስገርሟል። የኢላማ ቅኝት ሲያደርጉ የነበሩት በርካታ ተዋጊ ጀቶችን በተመለከተ ሰበር መረጃ ተሰምቷል። ዝርዝር መረጃውን በቆይታችሁ ታደምጡታላችሁ። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ታደሰ ወረደ በመጨረሻም ዝምታውን ሰበረም። እኔ ወታደር እንጂ መምህር አይደለሁም፣ በማንም ድንፋታ የተሰጠኝን ኃላፊነት ጥዬ አልፈረጥጥም፣ አሁንም ቢሆን የትግራይን ህዝብ አደራ እስከ ዕለተ ሞቴ ድረስ እቀጥላለሁ እንጂ ወደ ኋላ አልልም ሲል ዝምታውን ሰብሯል። ከሰሞኑ ከህወሓት አመራሮች ስልጣንህን በፍቃድህና በውዴታ ልቀቅ የሚሉት በርካታ ሲደርሰው የነበሩ ማስፈራሪያዎችን በተመለከተ የክልሉ ምክትል ፕሬዝዳንት ጀነራል ታደሰ ወረደ ዝምታውን በመስበር ምላሹን ሰጥቷል። በክልሉ ያለውን አሁናዊ ነባራዊ ሁኔታ በርከት ያሉ መረጃዎችን ወደ እናንተ የምናቀርብ ይሆናል። አብሮነታችሁ ካልተለየን ዝርዝር መረጃውን በቆይታችሁ ወደ እናንተ የምናቀርብ ይሆናል። በቅድሚያ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን ዘውትር አዳዲስ መረጃዎችን ወደ እናንተ ከኢትዮ አድዋ የምናቀርብ ይሆናል። ያላችሁን ማንኛውንም ሐሳብ አስተያየት በኮሜንት አስፍሩልን። ወደ ትንታኔው አመራን። መልካም ቆይታ እንዲሆንላችሁ ከወዲሁ ተመኘን። በቅድሚያም በመቀሌ ከተማ ከባድ የቦምብ ፍንዳታ አስደንጋጭ ግርግር ተፈጥሯል። ህወሓት የክልሉ ጊዜ አስተዳደር በማፍረስና የፕሪቶሪያውን ስምምነት በመጣስ ወደ ክልሉ አስተዳደርነት ተመልሷል። በክልሉ ከባድና ብዙዎችን ያስፈራ አስደንጋጭ ሁኔታዎች ተፈጥረዋል። የህወሓት ሰራዊት ጦርነት በተለያዩ አቅጣጫዎች መክፈቱን የሚያትቱ በርካታ መረጃዎች ወጥተዋል። የተለያዩ ከባባድ መሳሪያዎችንም የህወሓት ሰራዊት መታጠቁን ከትግራይ ሾልኮ የወጡ መረጃ ምንጮቻችን ይገልጻሉ። ህወሓት ስለ ትግራይ ከኔ ውጪ የፌዴራል መንግስትም ሆነ ሌላ አካል አይመለከተውም፣ ትግራይ ከኢትዮጵያ ከተገነጠለች ቆይታለች ሲል መልእክቱን አስተላልፏል። ከሌሎች ጎረቤት ሀገራት ጋር ህብረትን ፈጥረናል፣ ከመንገዳችን የሚያቆመን አንዳች አካል አይኖርም፣ ሁሉም ነገር በእጃችን ነው፣ ትግራይ ክልል ሳትሆን ሀገር ናት በማለት የህወሓት አመራሮች መግለጻቸው ተሰምቷል። ከሰሞኑ በህወሓት አመራሮችና እንዲሁም በጊዜያዊ አስተዳደሩ መካከል የተፈጠረው ግጭት ብዙዎችን ማስገረሙ አይቀሬ ነው። ታዲያ ህወሓት ወደ ቀድሞ መንበረ ስልጣኑ መመለሱን የሚያትቱ በርካታ መረጃዎች ከወደ ትግራይ በኩል ወጥተዋል። ለ3 ዓመታት ያህል በተከታታይነት የተቋረጠው የትግራይ ምክር ቤት አፈ ጉባኤ ወደ ቀድሞ ስራው በመመለስ በትናንትናው ዕለት ስብሰባ አካሄዱ። የክልሉን ፕሬዝዳንት በመቀየር ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ ሾሟል። በዚህ ምክር ቤትም የተለያዩ ውሳኔዎች የተላለፉ ሲሆን በርከት ያሉ የስልጣን ርክክብም ተደርጓል። ይሁን እንጂ ከፌዴራሉና ከትግራይ ጊዜያዊ አስተዳደሩ እውቅና ውጭ የሆነው ይህ የስልጣን ሽግግር
ብዙዎችን እያበሳጨ ይገኛል። የፌዴራሉ መንግስትና የክልሉ ጊዜያዊ አስተዳደር ምንም አይነት መፍትሄ ሳይሰጡ እንዴት እጃቸውን አጣጥፈው ቁጭ ይላሉ የሚሉ በርከት ያሉ ሀሳቦች እየተሰሙ የሚገኙ ሲሆን በዚህ ሰዓትም የፌዴራሉ መንግስት በክልሉ መዲና መቀሌ ከተማ በሰማይ ስር በርካታ ጀቶች ሲያንዣብቡ መቆየታቸው ተሰምቷል። ይህም የሆነበት ዋነኛ ምክንያቱ የኢላማ ቅኝት እንደሆነና በትግራይ ክልል የሚገኙ በርካታ የህወሓት አመራሮች የሚጠፉበት አንዱ መንገድ ሊሆኑ ይችላሉ የሚሉ መረጃዎች ሾልኮ እየወጡ ይገኛሉ። ሰሞንኛው የቤተ መንግስቱ ከፍተኛ ስብሰባ ይህንን ያካተተ ይመስላል። በተለይም በርካታ ተዋጊ ጀቶች በትግራይ ሰማይ ስር መብረራቸውን የሚገልጹ መረጃዎች ከወጡ ጀምሮ በርከት ያሉ ሁኔታዎች ተፈጥሯል። በትግራይ ክልል እያንዣበበ የሚገኘው ዳግማዊ ጦርነት አሁንም ተፈጥሯል። የተለያዩ የህወሓት አመራሮች በርከት ያሉ ሰራዊታቸውን በማስታጠቅ ወደ ጦርነት መግባታቸው ተገልጿል። ህወሓት ባላማጣ፣ ኮረምና እንዲሁም በተከዜ አካባቢ በርከት ያሉ ጦርነቶችን እንደከፈተ የሚያትቱ መረጃዎች ወጥተዋል። በተለያዩ የትግራይ ዲያስፖራ ባለሀብቶች የሚመራው የህወሓት በርካታ አመራሮች አሁን ላይ ከፍተኛ በጀት ተበጅቶለት ወደ ጦርነት መመለሱን የሚገልጹ መረጃዎችም እየወጡ ይገኛሉ። የክልሉ ጊዜያዊ አስተዳደርን በማፈንገጥና ስልጣኑን በማፈራረስ ወደ ቀድሞ ስልጣናችን ተመልሰናል ያሉት የህወሓት አመራሮች የክልሉን ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል በማድረግ ወደ ቀድሞ ስልጣኑ እንዲመለስ አድርጎታል። ህወሓት ከምርጫ ቦርድ እውቅና ውጭ በሆነ መልኩ ምርጫ በማካሄድ ከፌዴራሉ መንግስት ጋር የፕሪቶሪያውን ስምምነት በሚጥስ መልኩ አሁንም ሰጣ ገባ ውስጥ ገብቷል። ይባስ ብሎ ህወሓት ትግራይን ከኢትዮጵያ ጎን በማውጣትና በማፈንገጥ ክልሉን ወደ ሀገርነት ለመቀየር የሚያስችል ከፍተኛ ንድፈ ሐሳብ ነድፎ እንደተንቀሳቀሰና በዚህ ሰዓትም ኢትዮጵያም ጎረቤት ሀገር እንጂ አንዳች ግንኙነት የለንም ሲል ገልጿል። ህወሓት በተጨማሪም ትግራይ የምትባልን ሀገር መስርተናል፣ ከዚህ በኋላ በትግራይ በኩል የሚተላለፉ የትኛውም መልእክቶች በእኛ በኩል የሚሰጡ ሲሆን ማንኛውም አካልም ሆነ ድርጅት በየትኛውም መንገድ ለመንቀሳቀስና የተለያዩ ሁኔታዎችን ለመፍጠር ቢሞክር ህወሓት እርምጃ ይወስዳል ሲል ገልጿል። በተለያዩ የትግራይ ክልል አካባቢዎችም የተወሰዱ መሬቶቻችን ለማስመለስ ቀናት ብቻ ይቀሩናል፣ እሱንም እናደርገዋለን። ትግራይ ሀገር ሆናለች፣ የኢትዮጵያ አካልነትም እዚህ ላይ አክትሟል ሲል ህወሓት ገልጿል። በዚህ ሰዓት በትግራይ ክልል በርካታ ተዋጊ ጀቶች በአየር ላይ ከሰማይ ስር እያንዣበቡ እንደሆነ እየተገለጸ ይገኛል። የመከላከያ ሰራዊትም ጠቅልሎ ወደ ትግራይ ክልል መግባቱን የሚያትቱ መረጃዎችም ወጥተዋል። በተለይም የህወሓትን እንቅስቃሴ በተመለከተ የፌዴራሉ መንግስት አጸፋዊን ምላሽ ለመስጠትና የፕሪቶሪያውን ስምምነት እንዲሁም የሀገሪቱን ህግ ለማስከበር በሚል መልኩ ወደ ትግራይ ክልል በርካታ ተዋጊ ጀቶችንና ከባባድ መሳሪያዎችን ማስገባቱ ተገልጿል። ህወሓት አሁንም ወደ ጦርነቱ ለመመለስ የሚያስችል አቅም ላይ እንዳለ በተደጋጋሚ እየገለጸ ይገኛል። የህወሓት በርካታ ጀነራሎችም ከፌዴራል መንግስት ጋር ለመዋጋት የሚያስችል አቅም እንዳላቸውና ጦርነቱን በዚህ ሰዓት ማሸነፍ እንደሚችሉና በራሳቸው እንደሚተማመኑ እየገለጹ ይገኛሉ። ይህ ሁሉ የትግራይ ህዝብን ስቃይና መከራ ውስጥ ለማስገባት እንጂ በፍጹም ህወሓት ከፌዴራል መንግስት ጋር የሚዋጋበት ኃይል የለውም የሚሉ ራሳቸው የህወሓት የቀድሞ አመራሮች የነበሩ ነገር ግን ከድርጅቱ አፈንግጠውና ሰላምን ፈልገው የወጡ በርካታ አመራሮች እየገለጹ ይገኛሉ። በተለይም ህወሓት በዚህ ሰዓት ሰላምና መረጋጋት በሚገባው ጊዜም ወደ ጦርነት መመለሱ የትግራይ ህዝብን እንዳይኖርና ሰላም አግኝቶ ብልጽግናን እንዳይመለከት እንቅፋት ሊሆነው ነው የሚሉ መረጃዎችም እየወጡ ይገኛሉ።